ከሌሎች ጋር የሆነ ኮኔክሽን ይኖራል። እንደዚህ አይነት ነገር አቶች ጋር አክስቶ እናት አባት ተብሎ አንድ ቤት ሳይሆን የምኖረው እናትና አባት ሆነ ውሸት ጀስት ዳይሬክትሊ አይምሮ ላይ ቁጭ ብዬ ነው ጋዜጠኛ እንደምሆን ብዙ ሚለው እኔ በቃ አክቲቭ የምትለውን 1500 ፎሎወርስ ተጣ ምን ሊሰማህ ነው? ስፔሻሊ አት ዘ ታይም ደግሞ 1500 ነው ቴሌግራም ላይ ቁጭ ብሎ ሁለት ሰው ያኛል የምጽፈውን ነገር የሚል 3 4 ሰው በደንብ 46 47 ሰብስክራይብ ነው ቴሌግራም እና ሱሽ ላይ ይሄን ነገር አግኝተህ ስብርብር ያለ እንግሊዘኛ ተናገር። ምክንያቱም ላይክ ቪዲዮዎች ኢትዮጵያ ውስጥ ብቻ ነበሩ ውጭ ነበሩና በጣም በቃ የሚያበረታቱ ነበር። ብዙ ከአፍሪካ የመጡ ቪዲዮዎች ነበሩ። ይሄ ነገር ሲጠፋ በጣም ነበር የደነገጥኩት። ግን ያው ተርኒንግ ፖይንት ሆኖልኛል። 12000 ሰብስክራይበር የነበረው ዩቲዩብ ስማራ ይሄንን ነገር ስናይ ስፔሻሊ አሁን ጓደኞቼ ተመታትነዋል። እኔ ብቻ ነው ዩቲዩብ ላይ አይ ቲንክ እነሱ አሁን በአጋጣሚ ቪዲዮ